ተባረኪ ችግር የለም ትራፊክ ፖሊስ የኔ ቆንጆ አያትን ፍቅር ቡና ፈላ ማሲንቆም ብት እኛም በጣም ነው የምናመሰግነው ማለት እንዴት እንዳገኘናቸው ለነግራችሁ ነው በነገራችን ላይ ማለት ነው በቃ ስንፈልጋቸው ነበር በነገራችን ላይ ቲክቶክ ላይ ራሱ ጽፌላት አላየችውም በእሙ ጽፌ ነበረ ከዛ ቁጥራቸውን ይዘነው አንዱ ቁጥር አልሰራም ነበረ ከዛ በአንዱ ቁጥር ያንን አውርጄ ይዤዋለሁ ከዛ እንደውልላት እያልኩ ስጠይቃት ይሁንት ሳይሰራ ሲቀር በጣም ነበር የምንንቀጠቀጠው ለመደወል ራሱ ደፍረን ማለት ነው ከዛ የሙ እህት አለች እሷ እና ውጭ ሀገር እህት አለች እና ከዛ በቃ ወደ እነሱ ከመደወል እስኪ ወደዛች ነው የቀናኝ እና ያችን ነው ያጠየቅኩት ብላ ማለት ነው አውሪልን ብለን ማለት ነው በነገራችን ላይ ይሄ ሁሉ የምናደርገው እገዛም ስለምንፈልግ ነው እንትኑ የዩቲዩብ ሰዓታችን እያለቀ ስለሆነ ሞኔታይዝ አልሆነልንም አመት እየሆነን ስለሆነ ማለት ነው እና እሱን እንዲያበረታቱን ብለን ነው ቅልብ ስላላቸው እነሱም ተቀበሉና ግን ደግሞ ወደ እንትኑ ሲሄድላችሁ ማለት ነው እኔ አወራዋለሁ መድኃኒዓለም ቤተክርስቲያን እንዴት እንደሄድና ነው እንጂ ቤተክርስቲያኑ ጋር መጀመሪያ በጣም ደብሮኝ ነበር ከዛ ኪዳነ ምሕረት ቤተክርስቲያን እንሄድ አልኳት ማለት ነው ከዛ እንሄድ ስላት አይ ሚኒስትሪ ካርድ ላወጣ ስለሆነ መድኃኒዓለም እንሄድ አለችኝ ከዛ እሺ ብዬ በቃ መጀመሪያ ከቤተክርስቲያን ሄድ ወይስ እዚህ ስላትኝ እዛ እንሄድ ይሄ ገና ነው 2 ሰዓት እስኪሆን እንሄድ ተባባልን ከዛ ተሳልመን ቁጭ ብለን ቁጭ በይ ስትለኝ ቁሜን በሰማይ እንባ መጥቷል በጣም ደብሮኝ ነበር ማርያም ከዛ በቃ እኔ ይሄ ነገር ካልሆነልን ወይ አዲስ አበባ እንሄድ ወይ ምናምን እያለች ነው ኦኬ ወስኝም ምናምን ስላልጠይ ከኔ ይልቅ እሷ በጣም የተጨናነቀ ከዛ ቆሜን በተሳካልኝ ምናምን እያልኩ ቁጭ በይ ስትለኝ ከዛ መጨረሻ በቃ ቁጭ ልበል አልኩና ቁጭ አልኩኝ ከዛ እንሂድ ምናምን ብዬ እንደዚህ ስል በጣም ብዙ ያያዩት ማለት ተስፋ መቁረጥ እንደሌለበት ምናምን እየተመካከል በነገራችን ላይ እሷ ከደከመኝ እኔ ነኝ ማብረታት እኔ ከደከምኩ እሷ ታይዙሽም ሁላችንም እኮ ውስጣችን ይሰማናል ግን በቃ እርስ በርስ እንትን እንባባለን እና እንደዛ እያልኳት ምናምን ከእሷ የተሻልኩ ሆኜ ሳይሆን እንደው ማለት ቁጭ ማለታችን በቃ ምን ብሎ ወይ እሷ ቤት ሄዳለሁ ወይ እኔ ትመጣለች እንደዚህ ዘዋሪ ሆነን ቀረን ከዛ እናንተን እያስብን የነበረው ማለት ወልድ ሌላ ሰው የለም እነሱ ናቸው መቅዲ ደግሞ ጓደኛ ያለች ቃሊም ናት በጣም ጥሩ ልጅ ናት አውራ ምናምን አለችና ምን ማለት ነው ከዛ በቃ ዙሮ እዛ ቤተክርስቲያን ሄድና ቁጭ ብዬ እንደዚህ እንሄድ ብዬ እንደዚህ ስል አየሁ ደስ አልኳት እንደዚህ ብላ ነው እንደዚህ ነው የተመሰለኝና ከገንዲ ስትል የሆነ ጎኑ ነው ያየችው ቁጭ አልኩኝ ደስ ያኔ ሙሉ እርግጠኛም አይደለሁም ከዛ ሴት ወይ ደስ የታለ ምናምን ስለዚህ በቃ ያለንበትን አናውቅም እንደመልጥ ሩጫ እግዚአብሔር እሱ ወደ ወንዶች መሳሪያ ሄዶ እዛ ተሰልሞ በዛው መውጫ እንዳይኖረው እንዲያመልጠና ተባባልና ሄድ ኦኬ ከዛ በወንዶቹ መቀመጫ ቁጭ አለ እዛ ቁጭ ብለን እየጠበቅነው እሱ ደግሞ በጣም ብዙ ቆይተናል ከዛ ወደዛ ሄድ ደግሞ ሊወጣ መስሎን ነበር ከዛ ስናየው እየተሳለመ ነበር ከዛ ብቻ መጣ ወደዚህ መጣ አይደለኛ ብዙ ቆመናን በነገራችን በጣም ቆመናን ያነጸለ ሲመለስ እሷ ፈረኝ በቃ ቁጭ ብላ ነው የቀረችው አይታ ከሆነ ከዛ እኔ ደግሞ ይችን እድል ማሳለፍ የለብኝም ቆመች እዛ ወደ ሄደ ቆማለች በነራኒ ወደዚህ ወንዶቹ በዛ ይገባ እንደው ምናምን እያልኩ ነው ይላታል እግዚአብሔር አንጥቶልና መጠየቅ አለብን ወይ ከዚህ በፊት ደግሞ ደሱን የመሰለ ልጅ አይታ እንትን ብለሻል አለማን የመሰለች በቃ ደነገጥኩ ብቻዬን ነኝ ደግሞ ብርታት የለኝም እሷ ጋር ሰውን ደፋፈራለሁ ከዛ እንደጠይቀው እንደዚህ
ላይሆን ይችላል ብላ ነበር እዛ ከተን ያለም ራሱ ከዛ እሱ ልጁ ተኩሬ ሳይው ምናምን ላናግረው አይደለም ከዛ ራሱ አሁን ተጠራጥራ ነበር ከዛ እሱ ነው እንጂ ያለኝ ምክንያቱም እሷ ማለት ነው ማርያምን ነው በቃ ከዛ እኔ ኧረ እንደው አይደል እንደሆነ ምናምን ማርያምን ነው እሱ በቃ እርግጠኛ ናት። ከዛ መጣ አይናችን ሲመጣ ማለት ነው በቃ እንዴት እንደፈጠጥንበት እኮ እሱ ራሱ እንትን እያለ ነበር። እኔ እንጃ የሆነ አስተያየታችን አላውቅም። ከዛ እኔ ቆሜ ነው የጠበኩት መንገድ ዘግቼ ማለት ነው። እሷ ትንሽ እንትና ላይ አላፈ ብላ ቁጭ አለኝ። ከዛ ቆምኩኝ ሲመጣ ደሱ ነው ምናምን ስለው ሳቅ ሲልልኝ በቃ በጣም ነው ደስ ያለኝ። እኔ ባያስ አሁን እንደዚህ ኖባይለን እሺ ባይልም ምን ባይልም በቃ የዛኔ ጸሎታችን ተሰምቷል ተሳክቶልናል ለኛ ማርያም። እንደገና ደግሞ በቃ መልካምነቱን ያየንበት የዛኔ ማለት ነው። እንደዚህ ነው እንዴ በቃ እንደው በጣም ደስ አለን በጣም ከዛ እሺ አለ ዩቲዩባችንን ፈተሸልና ምናምን የዛኔ ከዛ ሲሄድ ሁሉ በቃ አላምንም ባይሄድ እግዚአብሔርን እየተከተልን ነበር ከዛ ጠፋና ወደዚህ ስለሆነ የሚታጠፈው እኔም እኮ አጋጣሚ ቀርቼ ነው እንጂ እኮ ሁሌ እኔም እሄዳለሁ ጸበል እዛ ያኔ ለምን እንደቀረው አንቺን ራሱ እያየን ነበር። ከዛ በኋላ ራሱ ባለው ጊዜያት ለምደኔ ላንዴ እንፈልጋችኋለን በቃ ሁሌ መድኃኔዓለም ቤተክርስቲያን ከመጣን እናንተ ነው እንፈልግ እዛች አንቺ ደግሞ እኔ ቁጭ የምልበታለች አይደል? የዛን ቀን ደግሞ ጸሎት ምናምን አድርጌ ቸኩዬም ነበር ቀጥታ እየወጣሁ ነው የነበረው። አንቺ ደግሞ ምንድነው ብቻ አሄድሽ ብቻው አሄድሽ ከዛ ዝግት ማለት ነው ሶነ ምናምን የሳቅ መተሳቅ በተቻለ ነበር ሳያቸው እንዴ እንደመጣሁ ነው ነገርኩሽ አይደል? አዎ ነግረኝ። ከዛ የሷን ስልክ ነው ደግሞ ይዤ ነበር እና ከዛ 13 ቤት ነው ስልክ ስጠና አልኩት እንዳያመልጥና ከዛ ስልክ ሲሰጠኝ ያለኝ ቁጥር ነው የሷን ቀድማ ሰጣኛለች ውጭ ያለችው ልጅ ማለት ነው። ይሄ ነው ምናምን ስለው አዎ አለኝ። ከዛ ደግሞ በቃ ፈራው ደግሞ የሱንም ተቀብለ ነው በነበር እነሱ ምን ጻፋችሁልኝ እንስቲል አላየሁትም። ሜሴጅ ላይ ቲክቶክ አላየው ዋትስአፕ ላታች ቢሆን እኮ ዋትስአፕ ቢሆን የሥራ ስለምመልስ በዛ አይሆን ይባላል ነው የሚያደርገው ይሄ ነበር ነው ተርሽት እንትን ብቻ ተገናኘን። እንደዛ ሆነ። ከዛ እቤት ሄድን። እሱ እሺ ስላለና ለሷ ደወልን በዛ ቁጥር። ከዛ ማለት ነው እኔ ደግሞ ቤት ከተመለስን በኋላ ፈራሁ። እሷ ቶሎ ቪዲዮ ትለኛለች። ቆይ እዛ ነው ደውይ የምትለው አንቺና ደውይ ትለኛለች። ቆይ እስኪ ትንሽ ምናምን በቃ ደግሞ ያን ትፈሪያለሽ። ከዛ ደውዬ ደግሞ እሷን ሳወራት በቃ ማርያምን ቅን ምን ችግር አለው ምናምን ረበስ ባይሆን ራሱ ሆነልን በቃ ማለት እኛ እርዳታን የጠየቅነው እንጂ ምንም እንትን አይደለም እኮ በቀላል ነገር እኮ ነው። ሊሳካላችሁ ብታድጉ ደስ ይላል። ደግሞ ታድጋላችሁ። ቤተሰቡ የኛ ቤተሰቦችም አያሳፍሩንም። ሰብስክራይብ አድርጓቸው፣ ላይክ ሼር አድርጓቸው። ዲካም ስላለው ይሄ ምንም የሚከፈልበት ነገር የለም እና ልንላቸው የፈለግነው ምንድነው ቅንነታቸውን። አሁን እሱ ከሷ የምትወደው ሲባል ምንድነው ያለው? የዋህነቷን ነው ያልከው? የእውነት ነው እሱም እኮ በጣም የዋህ እኮ። አንቺ ደግሞ ሰው አክባሪነቱ አለ እውነት ነው ልንላቸው ነው። ማርያምን እኛ ስላየ ነው አያውቁንም፣ ታዋቂ አይደለንም ወይ ደግሞ ለዝናቸውም ከፈሩ እነሱ ኦኬ እሺ ችግር የለውም ምናምን ብለው እንዲህ አለመጥራት ይችላሉ፣ ዝም ማለት ይችላሉ። ግን ያን አላደረጉም። እግዚአብሔር ያክብራቸው። ቢሆንም ባይሆንም ደስ ብሎናል። ይሳካል። እንሰራለን ወደፊትም እንሰራለን። ስለዚህ ይሳካል። ጥሩ ይሆናል። አላሳፈሩንም። ስልክ የሚያነሳሉን ብለን አላሰብንም ነበረ። ማርያምን ምንም አላሰብኩትም ማለት ወይ ቤታቸውን ባየን ሁሉ እያለ ነበር። ሰማ ተከትለን ቤቱን ባየን ደግሞ ከዛ እኔ ቤቱን ብናይ እነሱ ጋር ፈቀዱልን ምን ያደርጋል? ከዛ የሥራ ቦታቸውን ራሱ ስንት ነው የፈለግነው? እዛ እንጠይቅ ነበር አደብጎ
ኦኬ አሁን ላይ እታች ነበረ። እኔ እኮ አዳጉ አያጡኝ ነበረ። እንደው አጋጣሚ እግዚአብሔር ያው የፈቀደው እዚህ ስለሆነ ነው። እሱ ስለፈቀደ እኔ አሁን አዳጉ እሷ ናት እንጂ ትንሽ ከወለደች በኋላ ቤት የሆነችው። እኔ አዳጉ ቢያንስ በቀን ስንቴ ነው የምረግጠው? በጣም ግን አጋጣሚ ነው እግዚአብሔር ስላልፈቀደ። ዞሮ እዛ ጸሎት አድርጋችሁ ነው የምታገኙት ስላለን መድኃኒዓለም አላሳፈረንም። ማርያም በጣም ነበር ደብሮኝ ነበር ይዛለት ተስፋ የሰው ልጅ ተስፋ ነው። ተስፋ ሰጥተውና እግዚአብሔር ይመስገን በቤታቸው መተና በጣም ባሪፍ መልኩ እግዚአብሔር ቡና እያፈላች ነው አሁን እና በጣም ነው የምናመሰግነው። እግዚአብሔር ይስጥልን። እናመሰግናለን ክብራችሁን ስለመጣችሁ። ልንገራችሁ ብለን ነው እና እየጠጣን ነው። ቡና እንጠጣ። ይሄን ይመስላል ቪዲዮአችን። ቡና ቆንጆ፣ ሙያ ቆንጆ ነው። እዛ ላይ ባለሙያ ናት። በዚህ አጋጣሚ ሙያዋን አድንቀናል። ያው ከማስታጠቢያ ውጪ ወጥ በማስታጠቢያ ያንን የመሰለ እንጀራ ላይ ማለት ነው። በጣም ፈርተን ነው እየተንቀጠቀጥን የገባ ነው ምናምን። እንደዚህ ፕራንክ ያደርጉናን አልጠብቅንም፣ በእውነት አልጠብቅንም ነበር ጭራሽ ማለት ነው። ከዛ ደግሞ ሳቃችን መጥቶ እንዴት እንሳቅ እንዴ ሰውዬው ጸባያቸውን ገና ስለማናት አስወጥተው ላይ አረሳማ በደንብ ስቃለች እንዴ። ከዛ በላይ መቆጣጠራቸው አልኩ። ከበር ነበር ብቻ እና ሰብስክራይብ አድርጉን አርኩኝ ሁሉም ምንለው አርኩኝ በቃ እናታድጉን። አዎ ሰላማችሁ ይብዛ እና ደህና ሁኑልና ያው ልንጠጣ ነው። በቀጣይ ቪዲዮ ደግሞ ባሪፍ ቪዲዮ እንመጣለን። በጥሩ ቪዲዮ እንገናኛለን። ለነበረን ቆይታ በጠቅላላ ሁላችሁንም እናመሰግናለን። አክብራችሁ ወዳችሁ ስለምትከታተሉን ደግሞ እግዚአብሔር ያክብራችሁ። ዩቲዩብ ቻናላቸውን አሳድጉላቸው፣ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። የምትወዱን ቤተሰቦቻችን አግዟቸው። አዲስ ከሆናችሁ ደግሞ እንግዲህ ሁላችንም አዲስ ከሆናችሁ ሰብስክራይብ አድርጉ። እናመሰግናለን። ደህናውን ዘብየት ነዶ አምላመ አለ ዘበይትኒ ወለላ ተናፋቂትራ አደየ ዘይት ምኖ አደይ ማለ ሀሚላ ዘማናፍቆተ ዘሚላ ዘወለለ ይሃገረ ደንደስ ኦሆ አይና ለምዳ ኢየሱስ መርሆይ ሐፄ ዮሐንስ መአይ ሰውር ንጉስ ሐጺ ዘኪረዮ ኦሆ ጮማ ማይደገነ ቅሳብ ዘመጸኪ ተሐኒነ አነ ዳራ ሰማይ ሊሆ ኦሆ አዲስ ዓለም መንደር ሎሚስ ነፊቀዮ